በአሁኑ ሰዓት ላይ ዌብሳይት ዴቨሎፐሮች እጅጉን ተፈላጊነታቸው በጨመረበት ሰዓት ላይ እንገኛለን። ለምን ተፈላጊነታቸው ጨመረ የሚለውን ከጀርባ ያለውን ምክንያት ስንመለከት ዓለማችን እጅጉን በጣም በፍጥነት ወደ ዲጂታል ዓለም በመግባት ላይ ትገኛለች። ስለዚህም ይሄ ዲጂታል ዓለም ደግሞ ዌብሳይት ዴቨሎፐሮች በጣም ተፈላጊ እንዲሆኑ አድርጓቸዋል ማለት ነው። ወደ ኤአይ ኢንጂነር ራሱ ትራንስፎርም የሚያደርጉት ወይንም ስራቸውን ወደ ኤአይ ኢንጂነሪንግነት የሚቀይሩትም ዌብሳይት ዴቨሎፐሮች ናቸው። እንግዲህ እናንተም ይህንን ሙያ ለመቀላቀል ስታስቡ ምን እንደሚገጥማችሁና እንዴት ያንን ችግርም ደግሞ መፍታት እንደምትችሉ እናያለን። ለማታውቁኝ ሰዎች ሳሙኤል እባላለሁ። ፉል ስታክ ዌብ ዴቨሎፐር ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። አብዛኛው ሰው ዌብሳይት ዴቨሎፐር መሆን ይፈልጋል ወይም ደግሞ ወደ ቴክኖሎጂ ዓለም መግባት ይፈልጋል። ነገር ግን ለምን አትጀምርም ወይንም ለምን ወደ ዲጂታል ዓለሙ አትገባም ብላችሁ ስትጠይቁት አዎ ፍላጎቱ አለኝ፣ ነገር ግን ፒሲ ወይንም ደግሞ ኮምፒውተር የለኝም የሚለው ምክንያት ያቀርባል። ነገር ግን የግድ ኮምፒውተር ወይንም ደግሞ ፒሲ አያስፈልጋችሁ ማለት ነው። ባላችሁ ነገር ዌብሳይት ዴቨሎፕመንት ወይንም ደግሞ ኮዲንግ መማር ትችላላችሁ። እኔ ዌብሳይት ዴቨሎፕመንት ወይንም ደግሞ ኮዲንግ ስጀምር ምንም አይነት ፓወርፉል የሆነ ኮምፒውተር አልነበረኝም። የነበረኝ ምንድን ነበረ? አንድ ስልክ ብቻ ነበረች። ያችን ስልክ በመጠቀም እንዴት አድርጌ ዲቨሎፐር መሆን እችላለሁ፣ አሪፍ ዲቨሎፐር መሆን እችላለሁ የሚለውን ሳይ አይታችሁ ከሆነ ዲቨሎፐሮች በጣም የሚያማምሩ እና ውድ የሆኑ ኮምፒውተሮች፣ ፒሲ እንዲሁም ደግሞ ትልልቅ ስክሪኖች ከፊት ለፊታቸው ተቀምጦ ምናምን በቃ ኮዲንግ ሲያደርጉ ፓወርፉል የሆነ ማውዞችን፣ ኪቦርዶችን ሲነካኩት አይታችሁት ሊሆን ይችላል። ነገር ግን ማየት ያለባችሁ እናንተ ምንድን ነው እንደ ጀማሪ በቃ ዛሬውኑ ተነስታችሁ ልክ ኮዲንግን መማር እንዳሰበ ሰው ስታዩት ማለት ከየት መጀመር እችላለሁ ምን አለኝ የሚለውን ስታዩት ሁሉም ሰው ስማርትፎን አለው። ስለዚህ ያንን ስማርትፎን ተጠቅማችሁ መለማመድ ፕራክቲስ ማድረግ ትችላላችሁ ማለት ነው እንጂ የግድ ፓወርፉል የሆነ ጌሚንግ ላፕቶፕ ምናምን አስፈልጋችሁ ወይንም ደግሞ ኮምፒውተር አስፈልጋችሁ ማለት ነው። ባላችሁ ነገር መጀመር ትችላላችሁ። እኔም እንደዛ ነበር ያደረኩት። ያለችን ስልክ ተጠቀምኩኝ፣ ስማርትፎን ነበረች። እሷን በመጠቀም ኮዲንግን ፕራክቲስ ማድረግበትን አፕሊኬሽን አወረድኩኝ። ያንን አፕሊኬሽን በመጠቀም ቤዚክ የሆነውን ኤችቲኤምኤልን መማር ጀመርኩኝ ማለት ነው። ነገ ፒሲ ሳገኝ ኮምፒውተር ሳገኝ ይጀምራለሁ ብላችሁ ወደኋላ ከምትቀሩ ባላችሁ ነገር ስልካችሁን በመጠቀም መጀመር ትችላላችሁ ማለት ነው። ፒሲ አለመኖር ወይንም ደግሞ ኮምፒውተር አለመኖር ወደኋላ ሊያስቀራችሁ አይገባም። ባላችሁ ነገር መጀመር ትችላላችሁ ማለት ነው። አይታችሁ ከሆነ በጣም ትልልቅ ቦታ ላይ የደረሱ ሰዎች፣ በቴክኖሎጂ ኢንዱስትሪ ትልልቅ ቦታ ላይ የደረሱ ሰዎች ፓወርፉል የሆነ ኮምፒውተር ወይንም ደግሞ ፒሲ ኖሯቸው አይደለም። ምንድን ያላቸው እነሱ ኮንሲስታንሲ፣ ቆራጥነት በውስጣቸው ስለነበረ ቆርጠው ባላቸው ነገር ከጎናቸው ባለ ነገር ከጓደኛቸው ከቤተሰባቸው ውስጥ አንዱ ሰው አሪፍ የሆነ ነገር ሊኖረው ይችላል። ፒሲም ባይኖረው ስማርትፎን ሊኖረው ይችላል። ያንን ስማርትፎን በመጠቀም ራሳቸውን አስተምረው ነው በጣም ትልልቅ ቦታ ላይ የደረሱት ማለት ነው። እናንተም ይህንን በማድረግ ዛሬውኑ በመጀመር እንዴት አድርጋችሁ ስልካችሁን በመጠቀም ስማርትፎናችሁን ብቻ በመጠቀም እንዴት አድርጋችሁ ኮዲንግን ፕራክቲስ ማድረግ እንደምትችሉ እናያለን። አብራችሁ ቆዩ። እንግዲህ እንዴት አድርጋችሁ ስልካችሁን ብቻ በመጠቀም ከፕሌይ ስቶር ላይ አፕሊኬሽን አውርዳችሁ እንዴት አድርጋችሁ ዌብሳይት ዌብ ዲቨሎፕመንትን ፕራክቲስ ማድረግ እንደምትችሉ አሳያችኋለሁ። ፕሌይ ስቶር እንገባና ሰርች ባሯ ላይ ይችኛዋን ኤዲተር እናወርዳታለን ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረኳት እናንተም ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀጥታ ወደ አፕሊኬሽኑ አልገባን። ያው እንግዲህ አፕሊኬሽኑን ስትከፍቱት እንደዚህ አይነት ኢንተርፌስ አለው ማለት ነው። እዚህ ጋር የፈለጋችሁትን ኤችቲኤምኤል ፋይሎችን መጨመር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ሰረዟን ስትነኳት ፋይል ክሬት ማድረግ ትችላላችሁ። እንደዚሁም ደግሞ ፎልደሮችንም ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር የፎልደር ምልክቷን ስትነኳት ፎልደር ኔማችሁን ይጠይቃችኋል። ፎልደር ኔም አስገብታችሁ ፎልደር ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምንበለው ኤግዛምፕል እንበለውና ክሬት እናድርግ። እዚህኛው ፎልደር ውስጥ ነው ክሬት ያደረግነው ማለት ነው። እዚህ ጋር ከዚህ በፊት ክሬት ያደረግናቸውን ፎልደሮች እንደዚህ ወደታች ያመጣልናል። እዚች ኤግዛምፕል የምትለዋ ላይ ገብተን ሶስት ሰረዛን በመንካት
ፋይል የሚለው ላይ ኒው ፋይል የሚለውን በመጫን አዲስ ፋይል ክሬት ማድረግ እንችላለን ማለት ነው። ለምሳሌ index.html ብለን html ፋይል ክሬት እናድርግ። ኦኬ ስትሉት ራሱ ክሬት ያደርግላችኋል ማለት ነው። እንዲሁም ደግሞ አንድ እንጨምር style.css የሲኤስ ፋይልም ክሬት አደረግን ማለት ነው። እንዲሁ አሁን ኒው ፋይል በማለት script.js የጃቫስክሪፕት ፋይል ደግሞ ክሬት እናድርግ ማለት ነው። ይሄው እንደምታዩት HTML ጃቫስክሪፕት እና የሲኤስኤስ ፋይሎችን ክሬት አድርገናል ማለት ነው። እዚህ HTML ውስጥ ነው የምንጽፈው። ደግሞ HTMLአችን የምንጽፈው እዚህ ውስጥ ነው። እቺን እንነካና እዚህ ጋር ስክሪኑን ስትነኩት ራሱ ይሄው የቤዚክ የሆነውን የHTML ስትራክቸሩን አንጥቶልናል ማለት ነው። አሁን እዚህ ቦዲ ውስጥ ነው የምንጽፈው የምንፈልገውን ነገር። ለምሳሌ ሌዛን nav ስትሉት ከዛ ግሬተር ዛን ስትጫኑ ራሱ እቺኛው ኦፕኒንግ ታጓ ነች፣ ይሄኛው ክሎዚንግ ታጉ ነው። ራሱ ክሎዝ ያደርግላችኋል ማለት ነው። ከዛም እዚህ ጋር መተን አንድ ሲምፕል የሆነ ናቪጌሽን ባር እንስራ። ul an order list ከዛ ሊስታችንን እዚህ ጋር እንጻፍ። አንከር ታግ እንስጥ አንከር ታግ ከዛ እዚች አንከር ታግ ውስጥ ሆም እንበለው። ሆም አሁንም አንድ ሊስት እንጨምርና አንከር ታግ ኢንተር ስትሉት ኤን ተጭናችሁ ኢንተር ስትሉት ራሱ ያመጣላችኋል ማለት ነው። ሰጀስት ያደርጋችኋል። ኮንታክት እንዲሁም ደግሞ አባውት ኤን ተጭናችሁ እዚህ ጋር ሰጀስት ስለሚያደርጋችሁ እቺን ኢንተርን ስትጫኗት ቀስቷን ስትጫኑ ራሱ ያመጣላችኋል። መጻፍ አይጠበቅባችሁም እናንተ እንዳለ አጠቃላይ አባውት። አሁን ይሄንን ሴፍ ብናደርገው ከዛ ረን ብናደርገው ታዩታላችሁ ማለት ነው። እዚች ጋር የሆነች የፕሌይ በተን የምትመስል ነገር አለች። እሷን ስትጫኗት ይሄን እንደምታዩት በጣም ርቋል። ሪዞሉሽን እናስተካክለውና እዚህ ጋር 3 ነጥቧን በመንካት ስክሪን ሪዞሉሽን የሚላለ ዲፎልት ላይ እናድርገው። ይሄው እንደምታዩት መጥቷል ማለት ነው። እቺ ኮንሶል አነጥናት። አሁን እነኝን ስታይል አፕላይ ልናደርግባቸው እንችላለን ማለት ነው። የኤችቲኤምኤል ስትራክቸሩን ያመጣልን እንዳለ አንከር ታግ ስለሆነ በእንትን ያመጣልን። ይሄ ምን ያስፈልጋል ማለት ነው? ሲኤስኤስ አፕላይ ልናደርግበት ይገባል ማለት ነው። ወደ ኋላ ተመልሰን ሲኤስኤሱን እዚህ ጋር ኢንተግሬት እናደርገው እናገናኘው። ሲኤስኤሱ ሊንክ የሚለው ሊንክ ብላችሁ ጽፉ ራሱ ሰጀስት ያደርጋችኋል ማለት ነው። ስታይል ሽፍት እዚህ ጋር ዳት ስላሽ ስታደርጉት ይኸው script.js የጃቫስክሪፕት ፋይሉን ስታይል ሽፍትንም አምጥቶልናል። እዚህ ጋር እኛ የምንፈልገው ኢንተግሬት ማድረግ የምንፈልገው ስታይል ሽፍት ስለሆነ ሲኤስኤስ እንጫናታለን ማለት ነው። ከዛን አሁን እዚህኛው ሲኤስኤስ ውስጥ ገብተን ሲኤስኤስ አፕላይ ልናደርግበት እንችላለን ማለት ነው። እዚህ ጋር ናቪጌሽኑ ላይ እዚህ ጋር የጻፍነው ናቪጌሽን ላይ ሲኤስኤስ አፕላይ ልናደርግበት እንችላለን ማለት ነው። እዚህ ጋር 3 ሰረዟን በመጫን ስታይል ፋይል ውስጥ እንገባና እዚህ ጋር ul ከዛን ሊስቱን እዚህ ጋር ይሄው ከርሊ ብሬስ እዚህ ጋር ላላችሁ ባሩ ላይ ራሱ ሰጀስት ያደርጋችኋል። ኢንተር በመጫን አሁን ሰሌክት ያደርግነው ምንድነው የሲኤስኤስን ኤሌመንት ሴሌክሽንን በመጠቀም አንኦርደር ሊስቱን ሰሌክት አድርገናል ማለት ነው። ከዛን አሁን ምን ማድረግ እንችላለን? ሲኤስኤስ አፕላይ ልናደርግበት እንችላለን ማለት ነው። እዚህ ጋር እንምጣና nav ሊስት አንከር nav
ዩኤል ሊስት ኤ። እነኚህ ምንድናቸው? ኤሌመንት ሰሌክሽን ሲኤስኤስ ላይ ኤሌመንት ሰሌክሽን በኤሌመንቱ ሰሌክት ማድረግ እንችላለን። ሲኤስኤስ ኤሌመንት ሰሌክሽን ይባላል ይሄኛው። እዚህ ጋር ምን ማድረግ እንችላለን? ቴክስት ዲኮሬሽኑን ለምን እናድርገው? ቴክስት ዲኮሬሽን ነን። ኤችቲኤምኤል ላይ ሄደን ራን ብናደርገው ቴክስት ዲኮሬሽኑ ጠፍቷል ማለት ነው። ከስር ያለችውን ላይን ከሆም ኮንታክት እና አባውት ከሚለው ቴክስት ስር የነበሩት ላይኖች ጠፍተዋል ማለት ነው። እንዲሁም ደግሞ ምን አፕላይ እናደርግበት? ዲስፕሌይ ፍሌክስ ሊስት ስታይል ሊስቱን እዚህ ጋር እንምጣና እናንተ ክላስ መስጣት ትችላላችሁ ከፈለጋችሁ ክላስ ሰጥታችሁ በክላስ ኔሙ ሰሌክት ማድረግ ትችላላችሁ። እኔ ግን ለፍጥነት ያህል በእንትኑ ሰሌክት እያደረኩ ነው ማለት ነው። በኤሌመንቱ ሰሌክት እያደረኩ ነው ያለሁት። ዩኤሉን ደግሞ ዲስፕሌይ ምን እናድርገው? ዲስፕሌይ ፍሌክስ እናድርገው። አሁን ኤችቲኤምኤል ፋይሉ ላይ ሄደን ሴቭ አድርገን ራን ብናደርገው እዚህ ጋር እንደምታዩት ዲስፕሌይ ፍሌክስ አድርጓል። ጎን ለጎን አስቀምጦልናል ማለት ነው። እነኚህ ሆም ኮንታክት እና አባውት የሚባሉት ፔጆችን ጎን ለጎን አስቀምጦልናል ማለት ነው። እንደምታዩት በጣም ጥቅጥቅ ብለዋል እና ምን ያስፈልጋቸዋል? በመካከላቸው ክፍተት እንስጣቸው። ጋፑን ምን እናድርገው? 10 ፒክስል ጋፕ እንስጠው። አውቶማቲክሊ ነው ሴፍ የሚያደርግላችሁ። እናንተ ሴፍ ማድረግ አይጠበቅባችሁም። እዚህ ጋር መታችሁ ብቻ ረን ስታደርጉት ይሄው እንደምታዩት ጋፕ ሰጥቶልናል ማለት ነው። በመካከላቸው ክፍተት ሰጥቶልናል ማለት ነው። እንዲሁም ደግሞ ምን ማድረግ እንችላለን? እዚህ ጋር መተን ናቪጌሽኗን ባክግራውንድ እንስጣት። ናቫል ባክግራውንድ ከለር ባክግራውንድ ከለር እዚህ ጋር እንስጠው። ምን እናድርገው? ብላክ እናድርጋት ባክግራውንድ ከለሯን። ከዛን እዚህ ጋር ደግሞ አንከር ታጓን ቴክስቷን እናድርጋት። ከለሯን ቴክስት ከለሯን ዋይት እናድርጋት። ዋይት ራሱ ያመጣላችኋል፣ ሰጀስት ያደርጋችኋል። በጣም ደስ የሚል አፕሊኬሽን ነው። ኤችቲኤምኤል ፋይሉ ላይ እንግባና ረን እናድርገውና ይሄው እንደምታዩት ትክክለኛ ናቪጌሽን ባር መስሏል ማለት ነው። ባክግራውንዱ ብላክ ነው፣ ቴክስቱ ደግሞ ምን ሆኗል ማለት ነው? ዋይት የሆነ ቴክስት ከለር አለው እንደምትመለከቱት። እና እንደዚህ እያደረጋችሁ እናንተ ፕራክቲስ ማድረግ ትችላላችሁ። ሌላ እዚህ ጋር ምን ማድረግ እንችላለን? ሆም ሲነካ ሆም በተን ሲነካ ወደ ሆም ፔጅ እንዴት ማድረግ እንችላለን? ስላሽ ሆም እንዴት ወደ ሆም ፔጅ እንዴት ማድረግ እንችላለን? አሁን ይሄንን ረን ብናደርገው ከዛን ሆሟን ብነካት ኢረር ይለናል። ፋይል ናት ፋውንድ፣ ፋይሉ ስለማይገኝ እዚህ ውስጥ ስንነካው አይሰራም ማለት ነው። ግን ምን ማድረግ እንችላለን? እዚህ ጋር መተን ፋይል ክሬት ማድረግ እንችላለን። ሆም የሚባል ፋይል ኤግዛምፕል የሚባል ፎልደር ውስጥ ሶስት ነጥቧን ስነኳት ምን ያስመርጣቸዋል? ኒው ፋይል፣ ኒው ፎልደር፣ ኢሜጅ፣ ኢምፖርት ፋይል የሚላለ። ከዚህ ውስጥ የምትመርጡት ኒው ፋይል የሚለውን ትመርጡና ሆም ዳት ኤችቲኤምኤል ኤክስቴንሽኑ ኤችቲኤምኤል መሆን አለበት። ከሌሎቹ ፋይል ልዩ የሚያደርገው ኤችቲኤምኤል በኤክስቴንሽኑ ነው። ሁሉም ሲኤስኤስም ራሱ የራሱን የቻለ ኤክስቴንሽን አለው ማለት ነው። ጃቫስክሪፕትም እንደዛው ጂኤስ የሚባል ኤክስቴንሽን ስላለው በኤክስቴንሽናቸው ነው ፋይላቸውን የምንለየው። ፋይል ታይፑን የምንለየው በኤክስቴንሽን ስለሆነ ይህንን መሳሳት የለብንም ማለት ነው። ሆም ዳት ኤችቲኤምኤል
የሚል ፋይል ክሬት አደረግን። እዛ ውስጥ ገብተን ይኸው እንደምናየው ቤዚክ የሆነው ስትራክቸሩን ራሱ አፕሊኬሽኑ ነው የሚጽፍልን ማለት ነው። ከዛን እዚህ ባዲ ውስጥ ገብተን ነው እኛ የምንጽፈው። በኤች1 ምን ብለን እንጻፍ? ሆም እንበለው። እዚህ በኤች1 ሆም። ከዛን ይሄንን ሴፍ ብታደርጉት ያው ሆም የሚል ኤች1 በኤች1 ሆም ብለን ጽፈናል ማለት ነው። ወደኋላ ተመልሰን አሁን እዚህኛው ፋይል ላይ ኢንዴክስ የዋናው ፋይል ላይ እንግባና ረን እናድርገው። ረን ስናደርገው ከዛ እቺኛውን ሆም የምትባለውን ሆም በተንን ስንጫን አሁን እዚህ ጋር ናቪጌሽኑ ላይ ሆም ስንጫን ወደ ሆም ፔጅ ሊወስደን ይገባል ማለት ነው። ከዛን ሆም የምትባለውን በተን ብንነካ ይሄው ወደ ሆም ፔጅ ወሰደን ማለት ነው። እንደምትመለከቱት ወደ ሆም ፔጅ ወስዶናል ማለት ነው። ስለዚህ እንደዚህ እያደረጋችሁ እናንተ ፕራክቲስ ማድረግ ትችላላችሁ። በጣም አሪፍ የሆነ አፕሊኬሽን ነው። ጋችሁ ስማርትፎናችሁ ተጠቅማችሁ ኮዲንግ ፕራክቲስ እንደምታደርጉ አይተናል። ሲነት መቀጠል አለባችሁ ማለት ዛሬ ጀምራችሁ በአንዴ ትልቅ ለውጥ ላታመጡ ትችላላችሁ። ነገር ግን ቀጣይ ስቴፕ ባይ ስቴፕ ነገሮችን በቀን የሆነ አክል ሰዓት ሰጥታችሁት ፕራክቲስ በማድረግ የምትፈልጉት ቦታ መድረስ ትችላላችሁ ማለት ነው። አስቡት ዛሬ በስልክ የጀመራችሁት የዌብሳይት ዲቨሎፕመንት የት ሊደርስ እንደሚችል። ነገ ትልልቅ አፕሊኬሽኖችን ለሀገራችሁ የሚጠቅም ትልልቅ ችግሮች ፈቺ የሆነ አፕሊኬሽኖችን ዌብሳይቶችን መስራት ያስችላችኋል ማለት ነው። ኪፕ ጎይንግ። በሌላ ቪዲዮ እስከምንገናኝ ለዚህ ቻናል ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። መልካም ጊዜ